ጀግናው ፎክራ ማስተገር የነበርኩት መጥቼ ተሽመረመርኩ። ጀግና ነበር። ታዲያ ሰዎች ላይ ሳይ እቅድ እንዳያወጣ ሪፖርቶች እንዳያቀርቡ አደርገዋለሁ። ባለው ማዕረግ ባለው ስልጣን ባለው የስራ ድርሻ ላይ ነው እንግዲህ የተመጠጠበት። ይሄ ማለት እንግዲህ በጥሩ ሁኔታ ላይ የተመደቡ ብዙ ህዝብን ያገለግላሉ የሚባሉ ሰዎች ላይ ሁሉ እንዲህ አይነት ጥቃት ይደርሳል ማለት ነው። እንዳይሰራ ነው ወይስ እንዳያድግ? እንዳያድግ ሪፖርት እንዳያመርለት አድቫንቴጁን ለመውሰድ እንዳያጋለጠን የኛ ስልጣን እንዳያስ ለኔ የስልጣን ስራችን ስለሆነ አልሰራንም። ማንላታ ያዙ ስንባል በቀደም ያዙ፣ ድረሱ ስንባል ሄደን፣ አጥፉ ስንባል ሄደን ማጥፋት፣ አልሙ ስትባል ደግሞ ሄዳችሁ ማልማት። አይ ልማት የለም ልማት የለም። የሚገርምህ አሁን እሱ ትልቅ ሰው ነው። ምን ያደርግልኛል ብላችሁ በል ስራችን አይደለም እንዴ? ትልቅ ትንሽ አንልም። ስራችን ነው። ትልቅ ትንሽ አንልም። እኛ ካገኘን ከተላከን ማለት ረሽም የእርሶ ውለታ ማን ነው የሚከፍለው? እግዚአብሔር በስተቀር ፈጣሪ በስተቀር የእርሶ ውለታ ማን ይከፍለው? በነፃ ነጥተን በነፃ ተናግረን በነፃ ተጠምቀን ጉልበቶ ሳይሳሱ ጉልበቶ የተባረከ ሰይጣን የኦፊስ የቢሮ ሰይጣን ምን አድርገህ የተባልከው? እንዳያድግ በስልጣን እንዳይበልጠኝ ለምን እንዳይበልጠኝ? በስራ የነበረና እንደሚያልፍ ገመትኩ። እሺ ከዛ በኋላ በሁለት ደብተራ ተመትቼ ገባሁኝ። በምግብና በጽሁፍ የሳይት ስራ የተመተትኩት ቢሮ ነበር። የምን ቢሮ? የሚሰራበት ቢሮ። እንዳይሰራ ነው ወይስ እንዳያድግ? እንዳያድግ ሪፖርት እንዳያመርለት አድቫንቴጁን ለመውሰድ እንዳያጋለጠን የኛ ስልጣን እንዳያስ ለኔ ስልጣን ያረኩበት ስልጣንህን እንዳይወስድ። በስንት ብር ተመተትክ? በ150 እና በዘመድ 150 እና በዝምድና ይላል። እንግዲህ መተት በየትኛውም ዘመን ውስጥ የትኛውም ርዕዮተ ዓለም አያስወግደውም። እንዳውም ቀደም ሲል በርዕዮተ ዓለም የሚወገድ መስሏቸው ብዙ ካድሬዎችን በብዙ ቦታዎች ላይ ማሰልጠኛ ነበር።